የኢድ ዳቦን አያችሁ፣ እንደዚህ ነው የኢድ ዳቦ። አሁን ይሄ ገና ነው ሲመጥ እንትን ይላሉ ማለት ነው። ዘበያው ሽንኩርትና መከታተፍ ነው። አሁን ቲማቲም እንትን እንላለን ማለት ነው። ላው ቀይ ነው፣ ውስጡ ነጭ ነው። እናንተ ጉድ እኮ ነው። ገና አልታረደም፣ የሚታረደ ማለት ነው። ደግሞ ትንሽ ተቆርጧል። ሽንኩርቱ ፍሪጅ ውስጥ አድርጌዋለሁ፣ ውጭ ላይ ሽታ ስለሚኖረው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ፣ ፈጣሪ የተመሰገነ ይሁን። በኢድ ቦታ መሆናችሁ የምታሳልፉ፣ ስራ ቦታ ሆናችሁ የምታሳልፉት እንኳን ለኢድ በዓል አደረሳችሁ ብለናል። እናንተስ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ ፈጣሪ የተመሰገነ ይሁን። እናንተስ እንዴት ናችሁ? ዘና ፈታ እያላችሁ ነው ወይ? እኔ ዳቦ ደፍቻለሁ፣ ዘና ፈታ እንላለን ማለት ነው። አሁን ይመጣሉ ጓደኞች፣ የሚመጡ ጓደኞች አሉ ማለት ነው። እና ዘና ፈታ እያለን እንትን እንላለን ማለት ነው። እናንተስ እንዴት ነው? በጃዛ ቦታም ያላችሁ ዘና ፈታ በሉ። ስራ ቦታ መሆናችሁ ያላችሁ ዘና ፈታ በሉ፣ እንዳይደብራችሁ። እኛም አልፎልን በቤታችን በሰላም በፍቅር ከቤተሰብ ጋራ የዛሬ ዓመት አብረን የምናሳልፍ ያድርገን። አሜን በሉ። ሁሌም ተሰዶ በሰው ሀገር ላይ ሆኖ ማሳለፍ አይኖርም። አንድ ቀን ለኛም ፈጣሪ እንትን ይልልንና ያሰብነው ሁሉ ተሳክቶልን ሀገራችን ላይ ገብተን ልጅም ያለው ከልጆቹ ጋራ ቤተሰብም ያለው ከቤተሰቦቹ ጋር ሆኖ በሰላም በደስታ እየሳቀ አዘን ይቅር ብሎ እየሳቀ የምናከብር ያድርገን የዛሬ ዓመት። አሚን።